ከ12 ትሪሊዮን ዶላር በላይ ወርቅ አላት ተብሎ የምትገመተዋ ኡጋንዳ አሁን ካለችበት ችግር በመውጣት በዓለም አቀፍ ደረጃ ትልቅ ኢኮኖሚያዊ ተዋናይ የመሆን አቅም አላት ተብሎ ይገመታል። ይህ ግኝት በሚሊዮኖች ለሚቆጠሩ ሰዎችን ከድህነት በማውጣት የሀገሪቱን ዕጣ ፈንታ ሊቀይር የሚችል የመለወጫ ነጥብ ሊሆን ይችላል። ኡጋንዳ በምስራቅ አፍሪካ የምትገኝ የመሬት አቀማመጥ የሌላት ሀገር ብትሆንም በ241550 ካሬ ሜትር ስፋት ያላት ሲሆን በአፍሪካ 27ኛዋ ትንሿ አገር ነች። በቅርቡ ኢኮኖሚዋ በተረጋጋ ሁኔታ እያደገ ቢሆንም አሁን የተገኘው ትሪሊዮን ዶላር የሚገመት ወርቅ ይህንን እድገት በከፍተኛ ደረጃ ሊያፋጥነው ይችላል። ኡጋንዳ ከዚህ ቀደም በተፈጥሮ ውበቷና በግብርና ምርቶች የምትታወቅ የነበረች ቢሆንም አሁን ከሁሉም በላይ ትልቅ ግኝት አግኝታለች። ይህ ግኝትም የወርቅ ግኝት። ሀገሪቱ ቀደም ሲል በማዕድን ቁፋሮ፣ በግንባታና በቱሪዝም ዘርፎች ባሳየችው ከፍተኛ እድገት እንዲሁም በዘይትና በጋዝ ላይ በተደረገው ከፍተኛ ኢንቨስትመንት ምክንያት ፈጣን እድገት እያሳየች የነበረች ቢሆንም በዚህም የተነሳ በ2024 ከዓለም 20 ፈጣን እድገት ካላቸው ኢኮኖሚዎች ዝርዝር ውስጥ ገብታለች። ነገር ግን ይህ የወርቅ ግኝቷ የኡጋንዳን ኢኮኖሚ ወደ አዲስ ደረጃ ሊያሸጋግረው የሚችል ቁልፍ ሊሆን ይችላል። ዛሬ የአፍሪካ እንቁ በመባል የምትታወቀው ኡጋንዳ ከ31 ሚሊዮን ሜትሪክ ቶን በላይ የወርቅ ማዕድን ወደ 320 ሺህ ቶን የሚጠጋ የተጣራ ወርቅ ከከርሰ ምድር ውስጥ አግኝታለች። ይህ ግኝትም ከ12 ትሪሊዮን ዶላር በላይ የሚገመት ሲሆን ለኡጋንዳ አይነት ሀገር ፈጽሞ የማይታሰብ ነው። ይህ ታሪካዊ ግኝት ኡጋንዳን ከዓለም ግንባር ቀደም የወርቅ አምራች ሀገር ደረጃ ላይ ለማስቀመጥና የወደፊት ህይወቷን ገና በማሰብ ላይ በምትገኝበት መንገድ ለመለወጥ የሚያስችል አቅም አለው። ሆኖም ጥያቄው ይህ ለኡጋንዳ የወደፊት ህይወት ምን ማለት ነው? ይህ ግዙፉ ወርቅ ግኝት የሀገሪቱን ኢኮኖሚ ሙሉ በሙሉ እንዴት ሊለውጠው ይችላል? ይህ ኡጋንዳ ከድህነት የምትወጣበት ጊዜ ሊሆን ይችላል። እናም በመንገድ ላይ ምን መሰናክሎች አሉ? አሁን ላይ ኡጋንዳ ከአፍሪካ ድሃ ሀገራት አንዷ በመባል ትታወቃለች። በ2023 የኡጋንዳ ነፍስ ወከፍ ጂዲፒ 1.02 ዶላር አካባቢ የነበረ ሲሆን ይህም ከትላልቅ ኢኮኖሚዎች መካከል 93ኛ ደረጃ ላይ ያስቀምጣታል። ምንም እንኳ ባለፉት 10 ዓመታት በተለይም ከ1990ዎቹ ወዲህ የኢኮኖሚ እድገትና የድህነት ቅነሳ አሳይታ የነበረ ቢሆንም ለአንገብጋቢ ጊዜ ያህል ከዓለም ድሃ ሀገራት አንዷ ሆና ቆይታለች። ባለፉት 3 አስርታት ዓመታት የኡጋንዳ ብሔራዊ ድህነት ምጣኔ ከግማሽ በላይ የቀነሰ ሲሆን በ1992 56% የነበረው በ2020 ወደ 21.4% ዝቅ ብሏል። ይህም በአብዛኛው በድሃ አባወራዎች የግብርና ገቢ መሻሻልና በሰሜን ኡጋንዳ ግጭት ካበቃ በኋላ ክልላዊ ገቢያቸው በመሻሻላቸው ነው። ሆኖም አሁን ዝቅተኛ ገቢ ባላቸው ሀገራት ምድብ ውስጥ የተመደበች ሲሆን ከፍተኛ ቁጥር ያለው ህዝቧ ወደ 41% የሚጠጋው በቀን ከ1.90 ዶላር በታች ባለው ዓለም አቀፍ የድህነት ወለል በታች ይኖራሉ። በ2019 የዓለም ባንክ ከ52% በላይ የሚሆኑ ኡጋንዳውያን በብዙ ገጽታ ድህነት ውስጥ እንደሚኖሩ ገልጿል። ይህ ማለት በጤና፣ በትምህርትና በኑሮ ደረጃዎች እጦት ይገጥማቸዋል ብሎ ያስባል። አሁን የተለየ የወደፊት ሁኔታ አስቡ። በ12 ትሪሊዮን ዶላር የሚገመት ወርቅ ከከርሰ ምድሯ በታች በመገኘቱ ኡጋንዳ አሁን ካለችበት ችግር ተላቃ በዓለም አቀፍ ኢኮኖሚ መድረክ ላይ ዋና ተዋናይ የመሆን አቅም አላት። ይህ ሚሊዮኖችን ከድህነት የሚያወጣና የሀገሪቱን ዕድል የሚለውጥ የመዞሪያ ነጥብ ሊሆን ይችላል። የወርቅ ማውጣት ሥራ ብዙውን ጊዜ የሚጀምረው በማዕድን ቁፋሮ ሲሆን ማዕድኑ ከመሬት ክፍት ጉድጓድ ወይም ከመሬት በታች በሚደረገው ቁፋሮ ይወጣል። ከዚያም ይህ ማዕድን ተፈጭቶ ወርቁን ከሌሎች ማዕድናት ለመለየት ይካሄዳል። ይህ በማዕድን ቁፋሮ ላይ የሚደረግ ከፍተኛ ጭማሪ ከማውጣት እስከ ማጣራት ድረስ በመቶ ሺዎች የሚቆጠሩ ስራዎችን ሊፈጥር ይችላል። ይህም ለአካባቢው ማህበረሰብ ተጨማሪ እድሎችን፣ የድህነት ምጣኔ በከፍተኛ ደረጃ መቀነስና የበለጠ ብቃት ያለው የሰው ኃይል ማደግን ያመለክታል። መንግስት ኢኮኖሚያዊ ጥቅሞችን ከፍ ለማድረግ በአካባቢው ማጣራት ላይ አጽንኦት ሰጥቷል። መንግስት እንደ መዳብ፣ የብረት ማዕድን፣ ወርቅ፣ ኮባልትና ፎስፌት ያሉ ሀብቶችን ለማልማት በማዕድን ቁፋሮ ላይ ኢንቨስትመንትን ለማሳደግ እየሞከረ ነው። ይሁን እንጂ ይህንን አቅም ለመጠቀም ግዙፍ የመሰረተ ልማት ያስፈልጋል። እናም አሁን ከአጎራባች ሀገር ለመገናኘት የተለያዩ መንገዶችን እየሰራች ትገኛለች። በተጨማሪም የኤሌክትሪክ ኃይል ማመንጨት አቅሟን ከ2000 ሜጋዋት ወደ 52000 ሜጋዋት በ2050 ለማሳደግ አቅዳለች። ነገር ግን እነዚህ የመሰረተ ልማቶች የማዕድን ዘርፉን ብቻ ከማገልገል በላይ ብዙ ጥቅሞችን ሊያስገኙ ይችላሉ። በአሁኑ ሰዓት ኡጋንዳ ከሌሎች አፍሪካ ሀገራት በማዕድን አጋርነት ያገኙ ልምዶችን እየተማረች ትገኛለች። የኤሌክትሪክ ተሽከርካሪ ባትሪዎችን ለማምረት አስፈላጊ የሆነ እንደ ኮባልትና ሊቲየም ያሉ ወሳኝ ማዕድናት ፍላጎት መጨመር የኡጋንዳን የማዕድን እይታ በከፍተኛ ሁኔታ ሊለውጠው ይችላል። ይህ ለኡጋንዳ የማዕድን ምርቶቿን ለማስፋፋት ወርቃማ
እድል ይፈጥራል። ሆኖም ይህንን አቅም እውን ለማድረግ ነገሮችን በትክክለኛው መንገድ ማድረግ፣ ኃላፊነት የተሞላ ማዕድን አሰራር፣ የአካባቢ ዘላቂነትና ኢኮኖሚያዊ ተጠቃሚነት ማረጋገጥ ያስፈልጋል። ታዲያ ሰዎች በዚህ ታላቅ እቅድ ላይ ምን እምነት አላቸው? በአሁኑ ጊዜ የኡጋንዳ የወርቅ ዘርፍ በአርቲሳልና በትንሽ ደረጃ ማዕድን ቁፋሮ የተያዘ ሲሆን ይህም ከሀገሪቱ የወርቅ ምርት ከ90% በላይ ይሸፍናል። የማዕድን ዘርፉ በቀጥታ ወደ 300,000 የሚጠጉ ሰዎችን የሚያስቀጥር ሲሆን ከነዚህ ውስጥ ግማሽ ያህሉ ሴቶች ናቸው። ኡጋንዳ ከረጅም ጊዜ ጀምሮ የኢኮኖሚ ችግር ያጋጠማት ሀገር በመባል የምትታወቅ መሆኗ ሚስጥር አይደለም። ነገር ግን የቅርብ እድገቶች የተለየ ምስል መሳልን ጀምረዋል። የተለያዩ የዜና ምንጮች እንደገለጹ የኡጋንዳን ኢኮኖሚ በ2023 እና 24 የግብርና ዓመት አስደናቂ የሆነ የ6.1% የጂዲፒ እድገት በማሳየት አስደናቂ የመቋቋም አቅም አሳይቷል። የዋጋ ግሽበትም ከ8.8% ወደ 3.2% በከፍተኛ ሁኔታ ቀንሷል። ይህም ኡጋንዳን ከምስራቅ አፍሪካ በጣም የተረጋጋ ኢኮኖሚዎች አንዷ እንድትሆን አስችሏታል። በዚህ አዲስ የማዕድን ግኝት መንግስት ከማዕድን ዘርፍ ለጂዲፒ የሚያበረክተው አስተዋጽኦ ከ7% በላይ ለማሳደግ ያለመ ሲሆን ይህም ለረጅም ጊዜ እድገት ራሱን እያዘጋጀ ነው። ከወርቅ በተጨማሪ የኡጋንዳ መዳብና ኮባልት ምርቶችን በምዕራብ ለሚገኙ ሀገራቶች ኤክስፖርት ለማድረግ እቅድ ይዛለች። ስለዚህ በጥንቃቄ ከተስተዳደረ በመደበኛነት በግልጽነትና የአካባቢ ይዘት ላይ ጠንካራ ፖሊሲዎች ካሉ ኡጋንዳ የማዕድን ሀብት በመጨረሻ አሁን አቀፍና ዘላቂ እድገት ለማስመዝገብ ሊውል ይችላል። ሆኖም እንዲህ ያለው ትልቅ ግኝት ጉልህ የሆኑ ተግዳሮቶችን ይዞ ሊመጣ ይችላል። ስንመለከት ኡጋንዳ ከወርቅ ባሻገር ኢኮኖሚዋ በትምህርት፣ በቴክኖሎጂ፣ በግብርናና በማኑፋክቸሪንግ ኢንቨስት በማድረግ የማስፋፋት እድልና አቅም አላት። እነዚህ እድገቶች ለረጅም ጊዜ ለኡጋንዳ ማህበረሰብ ለውጥ አምጪ ሊሆን ይችላል። በአጠቃላይ የኡጋንዳ የወርቅ ግኝት ያለምንም ጥርጥር የጨዋታ ለውጥ አምጪ የመሆን አቅም አለው። ውጤታማ የሆነ አስተዳደርና ስልታዊ እቅድ አገሪቱን በዓለም አቀፍ ኢኮኖሚ ውስጥ ወደ ታዋቂ ቦታ ሊያስገባ ይችላል። የዛሬው ቪዲዮአችን ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ አባል ይሁኑ። ይህንን ቪዲዮ እስካሁን ድረስ ላይክ ያላደረጋችሁ ሰዎች ላይክ አድርጉ። በቀጣይ ከዚህ በተሻለ በአሪፍ ቪዲዮ እንገናኛለን። ደህና ቆዩልኝ።